የኡጋንዳ የክርስቲያን ሰማዕታት ታሪክ እንዴት እንደተፈጸመ ደግሞ ልንገራችሁ። በመንግስት ደረጃ ደግሞ በንጉስ ደረጃ ነው ይሄ በአፍሪካ ውስጥ የክርስቲያኖች መስዋዕትነት ወይም ሰማዕትነት የተከፈለበት ታዋቂ ታሪክ ነው። ፈጻሚው የኡጋንዳው ንጉስ ሙዋንጋ ዳዊት ይባላል። ካባካ ሙዋንጋ ዘሰከንድ የሚባለው ነው። ከ1885 እስከ 1887 ድረስ የነበረ ነው። በኡጋንዳ ናሙጎንጎ በሚባል አካባቢ ይሄ ክስተት ተፈጥሯል። የተፈጠረው ክስተት ምንድነው? ንጉሱ በቤተ መንግስቱ የነበሩትን ወጣት ክርስቲያኖች ካቶሊኮችና ፕሮቴስታንቶችን ማለት ነው እምነታቸውን እንዲክዱ አዘዘ። እምቢ ሲሉ በቁጥር 45 የሚሆኑትን በእሳት እንዲቃጠሉ በጭካኔ እንዲገደሉ ያደርጋል። የዚህ ምክንያት ደግሞ ወጣቶቹ ንጉሱ የነበሩባቸውን የጣዖት አምልኮና አጠራጣሪ ተግባራት በመቃወማቸው እንዲሁም ንጉሱ በውጭ ሀገር ተጽዕኖ ወይም ደግሞ ሚስዮናውያን ስልጣኔን አጣለሁ ብሎ በመስጋቱ ምክንያት ይሄ ክስተት ተፈጥሯል ማለት ነው። በግልጽና በጭካኔ የተሞላበት የህዝብ ግድያ ወይም ደግሞ በህይወት እያሉ በእሳት በማቃጠል የተፈጸመ ነው። በ1885 እስከ 1887 ባለው ለሁለት ዓመታት ያክል በሁለት ዓመት ውስጥ ማለት ነው ከ45 በላይ 45ቱ በአንድ ቀን በእሳት እንዲቃጠሉ እንዲገደሉ የተደረጉ ናቸው። ከዚህም በተጨማሪ ሌሎችን የሚቃወሙትን በእንደዚህ አይነት መልኩ በመግደልና በማሳደድ ኡጋንዳ ውስጥ ክርስቲያኖች እንዲጨፈጨፉ በመንግስት ደረጃ ወይም ደግሞ በንጉስ ደረጃ ተደርጎ ነበር።